በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም፣ እንደምን ቆያችሁ? ይህ የንሽኩር ረቢና የዩቲዩብ ቻናል ነው። ንሽኩር ረቢና ማለት ለእግዚአብሔር ምስጋና ይሆን ማለት ነው። አሜን። ስለሆነው ስለሚሆነው ስለ ሁሉም የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። አሜን። እመቤታችን ቅድስት ድንግል ማርያም አርጋለችን? መምህር ታሪኩ አበራ በዚህ ርዕሰ ጉዳይ ሰፋ ያለ መረጃ ያጋሩናል። እስኪ እናድምጣቸው። መምህር ታሪኩ አበራ እንዲህ በማለት ትምህርታቸውን ይጀምራሉ። እመቤታችን ቅድስት ድንግል ማርያም ተነስታ አርጋለች? ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ከሚለው ቃል ጋር አይጋጭም? በዓለም ዙሪያ ያሉ አብያተ ክርስቲያናት በዚህ ዙሪያ ምን ይላሉ? እመቤታችን ቅድስት ድንግል ማርያም በልጇ ሥልጣንና አስነሽነት ከሞት መነሳቷና ማድረጓ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብቻ ሳይሆን በዓለም አቀፍ ደረጃ በምስራቅና ምዕራብ ኦርቶዶክስ አብያተ ክርስቲያናት ዘንድ እንዲሁም በኦሪየንታል ወይም አሃት አብያተ ክርስቲያናት ዘንድ ተቀባይነት ያለው ዓለም አቀፋዊ ትምህርት ነው። ከዘመነ ሐዋርያት ጀምሮ ሲወርድ በመጣው መንፈሳዊ ትውፊት መሠረት በርካታ የቤተ ክርስቲያን መንፈሳዊ አባቶችና ጥልቅ ዕውቀትና መንፈሳዊ ቅድስና ያላቸው የነገረ መለኮት ሊቃውንት ተቀብለው የተስማሙበት የቤተ ክርስቲያን ታሪክ አካል ነው። አንዳንድ ወገኖች ለምን በመጽሐፍ ቅዱስ አልተጻፈም ብለው የድንግል ማርያምን ትንሣኤና ዕርገት ላለመቀበል ጉንጭ አልፋ ክርክር ቢያቀርቡም እርሷስ በልጇ ሥልጣንና አስነሽነት ተነስታ አርጋለች። በመጽሐፍ ቅዱስ የተጻፈልን ሕይወት የሚሆነንና ለድኅነታችን ወሳኝ ትምህርት የሆነው የክርስቶስ ልደት፣ ጥምቀት፣ ስቅለት፣ ትንሣኤና ዕርገት ነው እንጂ የእመቤታችንም ሆነ የሌሎች ቅዱሳን ሁሉ ታሪክ ይጻፍ ቢባል ዓለም በሙሉ ባልበቃ ነበር። አንድ ነገር አልተጻፈም ማለት አልተደረገም ማለት አይደለም። እንኳንና የእመቤታችን ታሪክ ይቅርና ጌታ ያደረገው ታሪክ በሙሉ እንዳልተጻፈ መጽሐፍ ቅዱስ ራሱ እንዲህ ሲል በግልጽ ይመሰክራል። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። የዮሐንስ ወንጌል ምዕራፍ 20 ቁጥር 30 እስከ 31። ዛሬ የፕሮቴስታንት እምነት ተከታዮች የድንግል ማርያምን ትንሣኤ አጥብቀው ቢቃወሙም የፕሮቴስታንት እምነት መስራች የሆነው ማርቲን ሉተር ግን ድንግል ማርያም በክብር መነሳቷንና በመንግሥተ ሰማያት በክብር እንዳለች እንዲህ ሲል በግልጽ አስቀምጧል። There is no doubt that the Virgin Mary is in heaven. How it happened, we do not know. ማርቲን ሉተርስ ወርክ ቮሊዩም 10። ድንግል ማርያም በመንግሥተ ሰማያት እንደሆነች ጥርጥር የለውም፣ እንዴት እንደሆነ ግን አናውቅም ብሏል። ለእርሱ የረቀቀውን የትንሣኤና የዕርገቷን ነገር መንፈስ ቅዱስ ሃይማኖታቸው ለቀና አባቶች በስፋት ገልጾላቸው ጽፈውልን አልፈዋል። የእመቤታችን የልደትና የአስተዳደግ ታሪክ በመጽሐፍ ቅዱስ ውስጥ ባይጻፍም በሌሎች ቅዱሳት መጻሕፍት እንደተጻፈ ሁሉ ትንሣኤና ዕርገቷም በሌሎች ቅዱሳት መጻሕፍት በስፋት ተጽፏል። ለዚህም ነው በዓለም አቀፍ ደረጃ ተቀባይነት ያለው ታሪክ ሆኖ የእመቤታችን ትንሣኤና ዕርገት መታሰቢያ በዓለም ዙሪያ ሁሉ በክብር የሚታሰበው። አንዳንድ መርጌታንን የኦርቶዶክስ ቤተ ክርስቲያን አገልጋዮች ነበርን፣ የቤተ ክርስቲያን መጻሕፍትን እናውቃለን የሚሉ ነገር ግን በጥራዝ ነጠቅ ዕውቀት የታጀሉ ሰዎች ስለ እመቤታችን ልደት፣ ቤተ መቅደስ ስለ መግባቷ፣ ዜና ዕረፍቷንና ትንሣኤዋን የሚገልጸውን ታሪክ ሁሉ የኢትዮጵያውያን ድርሰት ነው፣ ይህ ታሪክ አልተደረገም በማለት ያሳደገቻቸውን ቤተ ክርስቲያን በመንቀፍ የአእምሯቸውን ጥበትና የእውቀት አድማሳቸውን ውስንነት በአደባባይ ሲገልጡ እያየን ነው። ይህ ለማይረባ አእምሮ ተላልፈው መሰጠታቸውን ማሳያ ነውና መንፈስ ቅዱስ ልባቸውን እንዲፈውሳቸው ጸሎታችን ነው።
ጥንታውያን አባቶቻችን በቅድስና የተዋቡ ንጽሕናን ገንዘብ ያደረጉ በክርስቶስ ፍቅር ልባቸው የተሰበረና ዓለምን ንቀው የመነኑ ስለነበሩ መንፈስ ቅዱስ የረቀቀውን አጉልቶ የራቀውን አቅርቦ ብዙ ምስጢራትን ገልጾላቸው ይህችን ታሪካዊትና ሐዋርያዊት የሆነች ታላቅ ቤተ ክርስቲያን ከነሙሉ ክብሯ አስረክበውን አልፈዋል። ዛሬ ለሥጋ በሚመች ዝርክርክ ኑሮ እየኖርንና ከሌሎች ቤተ እምነቶች ደካማ ዶክትሪን እየቀላወጥን ቤተ ክርስቲያንንና አበውን ለመንቀፍ መነሳት እጅግ ኋላ ቀርነት ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። የዮሐንስ ወንጌል ምዕራፍ 3 ቁጥር 13 የሚለው ቃል ምስጢሩ ምንድን ነው? አንዳንዶች ይህንን ጥቅስ ያለ ቦታው በመጥቀስ የእመቤታችንን ትንሣኤና ዕርገት ለመንቀፍ ሲወራጩ እናያለን። ሊቃውንት አባቶች እንዳስተማሩት ግን ይህ የጌታችን ቃል የሚከተሉትን 5 ነጥቦች ያስረዳል። አንደኛ፣ ከጌታችን በቀር ከሰማያዊ ዙፋን የወረደ የለም። ሰማይ የልዕልና ስፍራ፣ የእግዚአብሔር ዙፋን ነው። በዚያ ዙፋን የተቀመጠ ሰውንም ለማዳን ከዙፋኑ የወረደ እርሱ ብቻ ነው። ሌላ በዚያ ዙፋን የተቀመጠ ከዚያ ዙፋንም የወረደ የለም። ሰውን ለማዳን ከዙፋኑ የወረደው በሰማይ የሚኖረው የሰው ልጅ ነው። ሁለተኛ፣ ከጌታችን በቀር በራሱ ፈቃድ ከሰማይ የወረደ የለም። ፍጡራን ወይም መላእክትና ሰዎች ወደ ሰማይ ቢወጡም ቢወርዱም በራሳቸው ፈቃድ አይደለም። በራሱ ፈቃድ በአባቱ ፈቃድ ከሰማይ የወረደ ወደ ሰማይም የወጣ እርሱ ብቻ ነው። በራሱ ፈቃድ ከሰማይ የወረደው በሰማይ የሚኖረው የሰው ልጅ ነው። ሦስተኛ፣ ከጌታችን በቀር በባህሪው መለወጥ የሌለበት አንድ ባህሪ የሆነ ይህንንም በራሱ ፈቃድ የወሰነ ከሰማይ የወረደው ወደ ሰማይ የወጣውም አንድ አካል አንድ ባህሪ ነው። ከሰማይ አንድ አካል አንድ ባህሪ ሆኖ ወርዶ ሁለት ባህሪ ሁለት አካል ሆኖ ወደ ሰማይ የወጣ አይደለም። ልክ አንድ አካል አንድ ባህሪ ሆኖ እንደወረደ አንድ አካል አንድ ባህሪ ሆኖ ወጣ ማለት ነው። አንድ ባህሪ ሆኖ ወርዶ አንድ ባህሪ ሆኖ ወደ ሰማይ የወጣው በሰማይ የሚኖረው የሰው ልጅ ነው። አራተኛ፣ ፍጹም ሰው ፍጹም የባህሪ አምላክ ከሆነ ከጌታችን ከኢየሱስ ክርስቶስ በቀር ሰማያዊ ዕውቀት የባህሪው የሆነ ሰማያዊ ሀብትን ሰማያዊ ዕውቀትን ገንዘብ ያደረገ ምድራዊ መምህር የለም። ሰማያዊ ሀብትን ሰማያዊ ዕውቀትን ገንዘብ ያደረገ ከሰማይ የወረደው ክርስቶስ ብቻ ነው። ከምድራውያን መምህራን በራሱ ወደ ሰማይ ወጥቶ ተመልሶ ወርዶ ያየውን የሚያስተምር የለም። እርሱ ከሰማይ የመጣው ግን ሰማያዊ ምስጢርን ለማስተማር ወይም ለመግለጥ የራሱ ባህሪ ወይም የባህሪው ነው። አምስተኛ፣ ከጌታችን በቀር በሕልውና ያየውን የሚገልጥ በሰማይ ሆኖ በሕልውና ያየውን በሕልውና የሰማውን መጥቶ የሚያስተምር ምድራዊ መምህር የለም። በሰማይ ሆኖ በሕልውና ያየውን በሕልውና የሰማውን የራሱን ምስጢር ያስተማረ እርሱ ብቻ ነው። እርሱም በሰማይ የሚኖረው የሰው ልጅ ነው። ለመሆኑ የፕሮቴስታንት እምነት ተከታዮች ድንግል ማርያም አልተነሳችም የሚሉት መሞቷን ከየት አገኙት? በመጽሐፍ ቅዱስ ውስጥ እንደሆነ ፈጽሞ አልተጻፈም። የድንግል ማርያም ልደትም ሆነ ዜና ዕረፍት በሌሎች መጻሕፍት መነገሩን ከተቀበልን ትንሣኤና ዕርገቷን አልቀበልም ማለት አእምሮን ማጥበብ ነው። ደግሞም አንድ ዕውቀትን ለማወቅ ለአቅመ መረዳት መድረስ ያስፈልጋል። በጥራዝ ነጠቅ ዕውቀትና ቅድስና በጎደለው የተዝረከረከ ሕይወት እየኖርን በቅድስና ለእግዚአብሔር የታመኑ በአእምሮ እጅግ የበሰሉና በዕውቀት የመጠቁ ሊቃውንት አበው ጽፈው ያስቀመጡትን እውነት ለመንቀፍ መንጠራራት የራስን ባዶነት ከማሳየት በዘለል አንዳችም ፋይዳ የሌለው ከንቱ ድካም ነው። አስከትለውም መምህር ታሪኩ አበራ በማኅበራዊ ድረገጻቸው ስለ እመቤታችን በሚያስተምሩበት አንቀጽ እመቤታችን በቀኝ ቆማለች በሚለው አጠር ባለ መጣጥፍ እንዲህ በማለት ያስተምራሉ። ቀኝ የክብር የልዕልና የሥልጣን መገለጫ ነው። እመቤታችን በጌታ ቀኝ አለች ስንል በልጇ ዘንድ ያላትን ክብር፣ ልዕልና፣ ሞገስና የአምላክ እናትነት ጸጋዋን መግለጻችን ነው። ይህንን የከፍታ ጸጋ በመለኮት ዘንድ ያሰጣት ደግሞ የነፍስና የሥጋ ንጽሕናዋ የእግዚአብሔርን ቃል በእምነት የሚቀበል አማኝ ልቧ ዓለምን የሚያስደምመው
ፍጹም ትሕትናዋ በእግዚአብሔር የዘላለም ዕቅድ ለቃል ተዋህዶ የተመረጠ ቅድስናዋ ነው። ድንግል ማርያምን አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ እያሉ ለማመስገን በመንፈስ ቅዱስ ልብ የተነካ ልብ እንደ ኤልሳቤጥ ያስፈልጋል። መንፈስ ቅዱስ ያላደረበት ድንግል ማርያምን ለማመስገን አንደበቱ አይታዘዝለትም፣ ልቡም ይሸፍትበታል፣ ሕሊናውም ይጠማል። በኤልሳቤጥ መንፈስ ቅዱስ በሞላባት ጊዜ ድምጿን ከፍ አድርጋ የጌታዬ እናት እያለች ምስጋና እንደጀመረች መጽሐፍ ቅዱስ በግልጽ ይነግረናል። የሉቃስ ወንጌል ምዕራፍ 1 ቁጥር 41። ዛሬ በኦርቶዶክስ ተዋሕዶ ቤተ ክርስቲያን ድምፃችንን ከፍ አድርገን በያሬዳዊ ዜማ፣ በማህሌት፣ በቅዳሴ፣ በሰዓታት፣ በመዝሙር ድንግል ማርያምን የምናመሰግነው እንደ ኤልሳቤጥ በመንፈስ ቅዱስ ስለተሞላን ነው። ሰዎች መንፈስ ቅዱስን ተሞልተናል እያሉ ድንግል ማርያምን ለማመስገን የሚቃወሙት የተሞሉት እውነተኛውን የእግዚአብሔር መንፈስ ሳይሆን የተቃዋሚው የሉሲፈር መንፈስ ስለሆነ ነው። ሰማያዊው መልአክ ቅዱስ ገብርኤል ከእግዚአብሔር ተልኮ ወደ ናዝሬት ገሊላ ሲመጣ በታላቅ ትሕትና ድንግል ማርያምን እያመሰገነ ነበር። ከእግዚአብሔር የተላከ አገልጋይ ሁልጊዜ ድንግል ማርያምን በትሕትና ያከብራታል፣ ያመሰግናታል። ከእግዚአብሔር ያልተላከ ሞገደኛ በሥጋና በደም ስሜት የሚጋልብ ሥጋዊ ግን አስተሳሰቡ መንፈሳዊ ሳይሆን ፍጥረታዊ ነውና አንደበቱ ለስድብ፣ ሕሊናው ለነቀፋ፣ ልቡናው ለክፋት የፈጠነ ነው። እኛስ መልአኩ እንዳከበራት እናከብራታለን። ኤልሳቤጥን አብነት አድርገን በምስጋና ቅኔን እንዘምራለን። ድንግል ማርያምን ስናከብር የምንከብረው እኛ ነን። ባናከብር ክብር የሚቀርብን እኛው ነን። እርሷ አንድ ጊዜ ለዘላለም እመ አምላክ ሆና በክብር ትኖራለች። ፍቅሯን በልቡናችን ጣዕሟን በከንፈራችን ያሳድርብን። መምህር ታሪኩ አበራ። ለመምህራችን ቃለ ሕይወትን ያሰማልን። ሳደመጣችሁና ስለተመለከታችሁ እጅግ አድርጌ አመሰግናለሁ። ይህንን